ጤና ይስጥልን ቤተሰብ። እንግዲህ ሰሞኑን በጣም እየተላለፈ ያለ ነገር አለ። አንድ እሱ ምንድነው የወሎ ክልልነት ጥያቄ ነው ማለት ነው። እና እኛ ፖለቲካ ይቅርብን፣ ፖለቲካ እካካ ነው ብለን ነበር። እውነት እፉ ነው ብለን አናወራም፣ ይቅርብን፣ ምንም አይሰራልንም ብለን አረፈን ቁጭ ብለን ነበር። አሁን ግን እየነካኩ እንድናወራ እያስገደዱ ነው እና ወሎ ክልል ሊሆን ነው ተባለ። እኔ ወሎዬ ቤተ አማራ እያለው ማንም ስለ ወሎ ክልል የማይመለከተው ሰው ስለ ወሎ ክልልነት ጥያቄ ያነሳል ማለት ነው። እና በጣም የሚገርም ነገር ነው። አንደኛ ወሎ እኮ ማለት ታሪኩንም ስነልቦናውንም ሁሉንም ስለማታውቁት ነው እንጂ ምክንያቱም አላደጋችሁበት፣ አልተወለዳችሁበት፣ ኢቨን ስለ ወሎ እንኳን ምንም ያነበባችሁትም የሰማችሁት ነገር ስለሌለ እንጂ ወሎ ማለት ቤተ አማራ ነው ማለት ነው። ቤተ አማራ ማለት ምን ማለት ነው? ቤተ አማራ የአማራ ቤት ማለት ነው። መነሻውን ብርቱ ማለት ነው ካወቃችሁ። ስለዚህ በኮንቴክስት እንኳን ማለት ነው እንዴት ነው ወሎ ከአማራ ነው የሚወጣው? አማራ ነው ከወሎ የሚወጣው። ምክንያቱም ቤተ አማራ ከሆነ የአማራ ቤት ነው ካለን ወሎ ነው የሚወጣው? አማራ ነው የሚወጣው። ምን ማለት ነው? ስለዚህ የተጋመደ ነገር ነው ስንላችሁ በምክንያት ነው ማለት ነው። በእርግጠኝነት የምነግራችሁ አንድ ልክስክስ የፈላ ውሃ እንዲህ ያንቀለቀለ ሁሉ እስኪ ወንድ ከሆናችሁ ደግሞ ማለት ነው ደሴ ምናምን ሄዳችሁ እስኪ ስብሰባ አድርጉ። ጥሩ ውሃ ፍልተን ጠብቃችኋለን። ጥሩ ውሃ ፍልተን ማለት ነው። ከፈለጋችሁ የወንዝ፣ ከፈለጋችሁ የኩሬ፣ ከፈለጋችሁ የቧንቧ ውሃ ከሌላ አካባቢ መምጥተን ራሱ ልናፈላላችሁ እንችላለን። ጥሩ ለእናንተ ሌላ ምንም አያስፈልግም። የፈላ ውሃ ብቻ ነው የሚያስፈልጋችሁ ማለት ነው። ስለዚህ የማንንም አጀንዳ ተሸክማችሁ ይዛችሁ መጥታችሁ ይሄን ህዝብ እናወዛግበዋለን፣ የፖለቲካ አጀንዳ እንሰጠዋለን፣ እረፍት እንነሳዋለን ብላችሁ የተነሳችሁ ሰዎች ይሄ በታሪክ ሊሆን የማይችል ነገር ነው። ነገርኳችሁ። እኔ ወሎዬ ነኝ፣ በቃ አለቀ። የወሎ ልጆች አስተያየታችሁን ስጡኝ በደንብ። አማራ ቤተ አማራ ሆነ ነው መቀጠል እንፈልገው ወይስ የማንም ውሽማ ወይም መጫወቻ ሆነ የዳቦ ስም ይዘህ ወሎዬ የሚልነት የዳቦ ስም ይዘህ ክልል መሆን ነው የምፈልገው? ይሄን ሀሳብ አስተያየቱን ወሎዬ ብቻ፣ ሌላው ቆማጣ አርፈህ ተቀመጥ። ስለዚህ አይሆንም እንጂ ቢሆን እንኳን እናንተ እንዳላችሁት አይሳካም እንጂ ቢሳካላችሁ እመኑኝ እኔ ቤተሰቤን በሙሉ ይዤ ከዛ ወሎ ከምድር ክልል ወጥቼ ጎንደር፣ ሸዋ፣ ጎጃም ጥገኝነት እጠይቃለሁ እንጂ በወሎ ምድር ወሎዬ ሆኜ አልኖርም። እኔ ወሎዬ ሆኜ ያ ማለት ግን ወሎዬነት ልቦናዬን፣ ማንነቴን፣ አይደንቲቲን ጠልቼው አይደለም። በደንብ እወደዋለሁ። ወሎዬን ስባል ደስ ይለኛል። ግን ክልል ሆኜ ሳይሆን በአማራ አደረጃጀት ውስጥ ሆኜ አንድ አማራ ሆኜ ነው የምኖረው። ስለዚህ የብዙ ሰው ወሎዬዎች ጥያቄ ደግሞ ይሄ ነው። አትነካኩን፣ እየነካካችሁ ወደሆነ ነገር አታስገቡን። እኛ ከፈለግን ማለት ነው እንደውም ወሎዬ የሚባለውን ስም ለማስቀረት እንሰራለን። ቤተ አማራ እንላለን። ቤተ አማራ ብለን የጥንት ስማችንን እንደውም እናስቀጥላለን። እኛ እኮ ህብረ ብሔራዊነት፣ ወሎ መቻቻልነት፣ ሁሉም ተዋዶ እስላም ክርስቲያኑ የሚኖርበት የተለያየ ብሔር መጥቶ የሚኖርበት ምንድን ነው የማይበልበት አካባቢ ስለሆነ ወሎም ስትሉን ቤተ አማራም ስትሉን እንደፈለጋችሁ ጥሩ ነው። እኛ ክብራችን አይጉደልብን፣ ብቻ እንደ አማራ እንቆጠር ብለን ሁሉን ማክሰብት አድርገናል። አይ ካላችሁ ደግሞ ስሙን ማንፈልገው ማለት ነው። አለቀ። እንዳሽቀንጥረን መጣል ነው። አለቀ። አሽቀንጥረን ጥለዋለን ማለት ነው። ስለዚህ ወደ ቤተ አማራነታችን፣ ወደ ድሮ ማንነታችን በደንብ እንመለሳለን እንጂ የማንም
ደግሞ ሰው እናውቃችኋለን ማን ማን እንደሆናችሁ ይህን ሀሳብ እንደምታቀነቅኑ ሰዎች ማለት ነው። ሲጀምር በኢህአዴግ ጊዜ ስታገለግሉ የነበራችሁና የአማራን ህዝብ ወሎዬውን ዛሬ ወለጋ ላይ እኮ የሚሞተው ወሎዬ ነው። አንተ ስንት ጊዜ የሞተው የተፈናቀለው እኮ ዛሬ እኮ በደላንታ፣ በደሴ፣ በኮምቦልቻ፣ በሰሜን ወሎ ወልዲያ አካባቢ መጠለያ ውስጥ ያለው እኮ ወሎዬ ነው። ሰሜን ሸዋ ደብረ ብርሃን መጠለያ ውስጥ ያለው እኮ ወሎዬ ነው። ስለሱ አንድ ነገር ብላችኋል? ክልል እንሆን ያላችሁት አንድ ነገር ብላችኋል ወይ? አላላችሁም። ምክንያቱም እናንተ የምትፈልጉ ይሄ ደግሞ እንዲመጣ ራሱ ከኢህአዴግ ጋር ስትሰሩ የነበራችሁ ሰዎች ናቸው። አማራ ወሎዬነት እንዲጠቃ ጥቃት እንዲደርስበት ከህወሓት ጋር እጅና ጓንት ሆናችሁ ስትሰሩ የነበራችሁ ይሄ የአዲስ አበባ ወጣት ምናምን በሚባል የወጣት ምናምን አደረጃጀት ውስጥ ገብታችሁ ህወሓት ተላላኪ እንደነበራችሁ የማናውቅ እንዳይመስላችሁ። ለዚህ ነው ብዙ ጊዜ ሰዎች ፍትህ አግኙ የምንለው። ስለዚህ ያኔ ፍትህ ሳታገኙ አልፋችሁ ተቀምጣችሁ ገለል ብላችሁ ቆያችሁ አይደል? ሌላ መብያ መንገድ ስታጡ በዚህ መጣችሁ። ያኔ ግን ልካችሁን አግኝታችሁ ኑሮ ፍትህ አግኝታችሁ ቢሆን ኑሮ አሁን መስመር ገብታችሁ ተቀመጡ ነበር። ምድር ሌባ መሀይም ሁላ ማለት ነው። ስለዚህ እዛች ክልልና እዛ ዞን ድርሽ እንደማትሉ አረጋግጥላችኋል። ድርሽ እንደማትሉ ከደረሳችሁም ደግሞ በሙቅ ውሃ አፍልተን እግራችሁን እናጥባችኋለን። እኛ ወሎዮች እንግዳ ተቀባይ ስለሆን እግራችሁን በስነ ስርዓት እናጥባችኋለን። እሱን እናያለን ማለት ነው። ስለዚህ ወሎዮ አማራ ነው፣ አማራ ወሎዬ ነው። ሁሉም አንድ አማራ ነው።